እኔ በጣም ስቅቅ ያለኝ አንድ ጊዜ አንድ ወንድሜ ሲነግረኝ ጫማ እያስጠረኩኝ ጫማ የሚያሳምር ልጅ እና እየጠረገልኝ ጫማዬን ቁጭ ብሎ ይሄ ጂፓስ ነገር ትናንሾች እንትኖች አሉ አይደል እሱን በጣም ዘፈን ብልቅጥ አድርጎ ዘፈን ይሰማል እየሰማ ነው በቃ የሚጠርገው እንትን የሚለው እና በጣም ነው በቃ በዘፈን እንትን ይላል ዘፈን ውስጤ ነው እንደሚሉት ውስጡ ገብቷል በቃ ተዋህዶታል እና ሙስሊም መሆኑን ካወቅኩ በኋላ ለምንድን ነው ዘፈን የምትሰማው حرام እኮ ነው እንዴት ምናምን ነገር ብዬ ዳዋ አደረኩለት አለ ልጁ ስነግረው ማንነና አንተ ዘፈን حرام አሁን حرام ታደርገዋለኝ አለ እንዴት ምናምን ስል እገሌ ኡስታዝ እንትና ምናምን ሀገራችን ላይ በጣም ትልቅ ዳኢ ተሰሚነት ያለው ዳኢ ዘፈን ያዳምጣል እንዴ ያለኛል እንዴት የተሰማው የታየው ቲቪ ላይ ቀርቦ እኮ ፊት ለፊት ሴቶች መተው እንትን ሲሉ መድረክ ላይ ምናምን ፊት ለፊት ቀርቦ ቁጭ ብሎ ነበር አሁን ስሙ ምንም አያርግልንም የታዘበው ሰው ሊታዘብ ይችላል ይሄ ሰው ያለበትን ተጨባጭ ያለበትን ሁኔታ እሱና አላህ ነው የሚያውቁት እሱና አላህ ከሚያውቁት ውጪ ወጥቶ ግን እሱ ከጀርባዬ ምን ያህል ሰዎች አሉ የሚለው ነገር ሊያስጨንቀው ይገባል እንደዚህ አይነት ሰዎች ይሄ ልጅ አሁን ተናገረ እንጂ ጫማ ሳማሪው አሁን ተናገረ እንጂ ያልተናገሩ ብዙ ሰዎች ዘፈን ሐላል ነው ብለው ውስጣቸው ጋር ያዋሃዱ ሰዎች ብዙ ሰዎች አሉ ያን ሰውዬ በማየት ለምን አልወጣም حرام ቢሆን ኖሮ ይወጣ ነበር አለ ይሄ ልጅ ራሱ ለምን ማን ይከለክለዋል መብቱ ነው ዘፈኑ ተዘፍኖ እስከሚያልቅ ድረስ ለምን እንትን አለ ሷሃቦች ዘፈን የሚዘፍኑ ሰዎችን ሲያዩ ጣታቸውን ጆራቸው እስከተው በማይሰማበት ርቀት ላይ ከሄዱ በኋላ ነው ጣታቸውን እንትን የሚሉት ሳትፈልገው አንዳንድ ጊዜ ታክሲ ውስጥ ትገባና ዘፈን ይከፍታሉ ማዘጋት አትችልም የሆነ ነገር ማድረግ አትችልም ከወረዱ በኋላ ዛሬ እኮ ታክሲ ውስጥ ይላል አንዳንድ ሰው መጥቶ አስተውለው ከሆነ ብጥብጥ እኮ አደረጉኝ እኮ የድሮ ዘፈን እንደው ትዝ እኮ አስባሉኝ ደግሞ ይላል በደንብ አድርጎ ሞጥሮታል ማለት እኮ ዘፈኑን አይደል ይሄ ሰውዬ የራሱን ሚንሳል ተጠቀመም ወርዶ ሌላ ታክሲ መጠቀም አንድ አማራጭ ነው ኤርፎን መጠቀም ሌላ አማራጭ ነው ሌላ ሙድ ላይ ዘፈኑን አጣጥሞ መጥቶ ምን ብሎ ካቅሜ በላይ ነው የሚባል ነገር የለም ቢያንስ ላለማጣጣም መሞከር በሆነ ነገር ራስን ቢዚ ማድረግ ማትፈልገው ስልክ ራሱ ኖሮ እኮ ያወራል ልትይ ትችላለህ ዝም ብለህ ከዛ ነገር ላይ ለመራቅ ስትል ኢማሙ ሻፊዒም እንደሚሉ ታውቃለ ለው علمت ان شرب الماء يفسد مرأتي لما شربته ይላሉ እኔ ካላቸው ጥንቃቄ ተነሳ እሳቸው ብዙ ዓለም የሚከተላቸው ሰው ናቸው ኢማሙ ሻፊዒ እና ይሄን ውሃ አንስቶ መጠጣት ክብሬን ያጎልብኛል ክብሬን ያነሳብኛል ወይም ደግሞ ክብሬን ያሳጣል ብዬ ካሰብኩኝ ውሃ መጠጣት ሐላል ነው አይደል አልጠጣውም ይላሉ የኔ መጠጣት ሌላ ችግር ያመጣል ብዬ ካሰብኩኝ ስለዚህ ይሄንን ነገር እንደዚህ አይነት ከባድ የሆኑ ጥንቃቄዎችን ማድረግ መቻል አለብን ትልቅ በቃ حرام የሚሰሩ ቦታዎች ላይ ለመከልከል ካልሆነ በስተቀር መገኘት የለብንም ኸምር ቤት በጣም ችግር የሆነ ነገር ካልሆነ በስተቀር ኸምር ቤት ስትገባ ልትጠጣ ነው ይገባው የሚመስለው እንጂ ሰው ለሌላ ነገር አይደለም ይሄ ነው አይደል እንዴ ዱዓቱ በቃ ራሱ መስሎ መገኘት የሚያስተምረው ነገር ሲመስለው ነው ሰው የሚከተለው ለምንድን ነው ዛሬ አንዳንድ ሰዎች እኔ ተቻቸዋለሁ ግን መተቻቸውን ብቻ ሳይሆን ማወራው እኔ አንዳንድ ይኸው ጺሙን እንትና ጺሙን ላጭቶ ጺሙን ከርክሞ ገሊ የሚባል ዳኢ ለስሙ ዳኢ ይላል ሱሪው ላይ ያከብበትና ይኸው እንግዲህ የእናንተ ዳኢ ምናምን ነገር ያለ ሱሪ ከቁርጭምጭሚቱ በታች እንዲህ መከታተል በሸሪዓችን አይፈቀድም ግን ደግሞ እሱ አይፈቀድም ብለን ያኛውን ብቻ ማውገዝ ሳይሆን ይሄ ዳኢ ለምን ሰዎች እንዲከታተሉ አይቡን እንዳይከታተሉ ማድረግ ማለት በዚህ መልኩ ወንጀለኛ እንዲሆኑ ለምን ያደርጋል ገባህ ያልተቆረጠ ሱሪ ሆኖ ማጣፍ ይችላል ያስይቋል አንተን እንዳማህ የምታደርገኝ እኮ አንተ ነህ ባማሁ ቁጥር ግን እኔ ወንጀለኛ ሆናለሁ አይደል እኔ ወንጀለኛ እንዳልሆን አንተ ጥንቃቄ ማድረግ አለበት ለምን ታማለው የሚል ነገር ማንሳት አለበት እሙኝ ያለ እኮ አንድ ኢማም እኮ አለ እሙኝ ወንጀለኛ ታጥቦልኛላችሁ እንጂ ምን ታመጣላችሁ አለ ለምንድን ነው የሚታማበትን መንገድ ለምን አይዘጋውም ነው በቃ እንዳይታማም ያደርገውን ነገር መስራት ነው አይደል ሰዎች እያንዳንዱ ነገር እየጎለገሉ ሱሪው ረዝሟል ጺሙ አጥሯል እንደዚህ አድርጓል ከሴት ጋር እንደዚህ እንትን ብሏል ምናምን እንዳይሉን እንደዚህ አይነት ቦታዎች ላይ ላለመገኘት እኛ ጥረት ስናደርግ ሰዎችንም ወንጀል ውስጥ ከመግባት እንቆጥባቸዋለን እናድናቸዋለን ስለዚህ እኔ ከሁሉም በላይ ይህን ነገር እናደርግ አንደኛ ምን ነው አላህ እኮ ሊመተቆሉነ ማላ ተፈዓሉን ነው የሚለው የማሰሩትን ነገር ለምን ትናገራላችሁ እያለ ነው ስለዚህ ማንሰራውን መናገር በጣም ቀላል ነው ዛሬ እኮ ሁሉም ዳኢ ሆኗል እኮ ሁሉም አስተማሪ ሆኗል ሁሉም ረጂ ሆኗል
ማን እንደሚያዳምጥ ራሱን የሚገርም ሰዓት ላይ ያለነው። ግን ጥሩ ነው ይሁን አንዱ እንትን እያለ እየተናበበ እየተመጋገበ ይኖራል። ሁላችንም ግን ከማውራት ይልቅ ስራ ላይ እንምጣ፣ ወደ መሬት እናውርደው።